የቴዲ አፍሮን ዘፈን ሲያዳምጡ የነበሩ ወጣቶች መታሰራቸው ተሰማ። ነቢያቱ ቴዲ አፍሮን ተቃወሙት። በጎፈሬ የሚቀድሰው አነጋጋሪ ዲያቆን። እነዚህ በዛሬ ቪዲዮ የምንመለከታቸው ወሳኝ ጉዳዮች ናቸው። ሰላም ጤና ይስጥልን ውድ የሚዲያችን ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እላለሁኝ። ሁላችሁም ይህን ቪዲዮ ስትጀምሩ ላይክ አድርጋችሁ ጀምሩ። አዳዲሶች ደግሞ ሰብስክራይብ እያደረጋችሁ የሚዲያችን ቤተሰብ ሁኑ እላለሁኝ። ቀጥታ ወደ መጀመሪያ ቪዲዮ ቪዲዮ እንደተመለከታችሁት ከዚህ በፊት እንግዲህ በሮች ሰውን ሲዋጉ በተለይ እንግዲህ በዓል አካባቢ ላይ ሰው ሲዋጉ አምልጠው ሲሮጡ እንግዲህ በአስፋልት ላይ እንመለከት ነበር። አሁን በዘንድሮ ፋሲካ በዓል እንግዲህ የተመለከትነው ለየት ይላል። በሬዎች እንግዲህ አንወርድም እያሉ ቆሮ ላይ እንደዚህ ወጥተው እንግዲህ እየተመለከትን እንገኛለን። ትንሽ ለየት ያለ ነው የዘንድሮ ደግሞ። እስኪ እናንተ ጋርስ በዓል እንዴት ነበረ? እንዴት አሳለፋችሁት? ምን አዲስ ነገር ነበረ? በኮሜንት ሴክሽኑ ላይ አስቀምጡልን። ወደ ቀጣይ ቪዲዮ እንለፍ። ዛሬ ደግሞ ህዝቤ እንዳለ ተሰልፏል። ቲቸር ልጅ ባርኮት ወዴት ነው በዚህ ጠዋት ሩጫው? ቲቸር ተማሪዎች ትምህርታቸው እንዳይስተጓጎል ልደርስላቸው ብዬ እኮ ነው የምሮጠው ልጄ። ያው የሰሞኑን የነዳጅ ጉዳይ ታውቀው የለ? ይግባ ታዲያ እኔ ላድርሶት በደስታ። አንተማ እኮ ድሮም ልጅ ሆነህ ሳስተምር ቅን ልጅ ነበርክ። አይ ቲቸር መሸኘት ትልቅ ነገር ሆኖ ነው አሁን። እቴኑ እሷ መምህር ነች? አይ አዋራጅ ነች ናት። ጋሽ ከቤ ወደ ስራ ነው ነበር። አንድ 5 እናቶች ምጥ ላይ ናቸው ተብለን እኔም የስራ ባልደረቦቼ መድረስ አልቻልንም። እንግዲህ እሱ የፈጠራቸው ያውቃል። እኔም በሩጫ ልቤ ፈነዳች። እሷን አድርሳት፣ እኔ ልውረድ፣ ግድ የለም። አንድ አካባቢ አይደላችሁ? አንድ ላይ አደርሳችኋለሁ። ግቢ። አይ መስረሻም ታክሲ አላገኘም። ማን ነው እሱ? ያ ወጣት ነው፣ ኢሚግሬሽን ውስጥ ነው የሚሰራው። ሲገርም። እኔም እኮ ለፓስፖርት ጉዳይ ወደዛው ነው የሚሄደው። አይ አገልጋይ በሌለበት ተገልጋይ ቢቀድም ምን ዋጋ አለው? ባልያዘው ልጅ። ሰዎች አልገባንም እንጂ ረጅሙ ሰልፍ ላይ ተሰልፈው የምናየው ሰው ሳይሆን ሀገር ነው። እናቶቻችንን የምታዋልድልን ነርስ፣ ልጆችን የሚያስተምርልን መምህር፣ በየቢሮው የሚያገለግሉን ሰራተኞች ሁሉም ሰልፍ ላይ ናቸው። እነዚህ ሰዎች ሳይሆኑ ሀገር ናቸው። ያ ማለት ሀገር ነው የተሰለፈው። እንደዚህ አይነት ሀገር አቀፍ ችግር ሲከሰት ካልተረዳዳን መች ልንረዳዳ ነው? አስቡት፣ አንድ መኪና የ4 ሰው ባዶ ቦታ ይዞ ሲሄድ አይኖ ጊዜው ያስፈራል። ግን ቢያንስ ወደ ስራ መውጫ ሰዓት ላይ ብቻችንን የምንሄድ ሰዎች ወደምንሄድበት ቦታ ያሉ ሰዎችን ሊፍት ብንሰጥ፣ ምናልባት እኮ እነዛ ሰዎች እኛ ልንገለገልበት ወደምንሄድበት ቦታ ለማገልገል የሚሄዱ ሊሆኑ ይችላል። ቦነስ ባርኮቴ እንግዲህ ይለያል። የዕለት ተዕለት እንግዲህ እንቅስቃሴያችንን የአብዛኞቻችንን ቤት ጉዳይ እንግዲህ እንደዚህ ባጭር ቪዲዮ ግልጽ አድርጎ ነግሮናል። እዚህ በነዳጁ ምክንያት የአብዛኞቻችን ስራዎች እንደተስተጓጎሉ ይታወቃል። በተለይ ደግሞ እንግዲህ እናቶች፣ አባቶች፣ እድሜያቸው ጠና ያሉ ሰዎች እኛ እንኳን ወጣቶች ነን፣ በእግራችንም ሮጠንም ቢሆን ልንደርስ እንችላለን። እነሱ እንግዲህ ስራቸው ላይ እንደዚህ መድረስ እየታከቱ ናቸውና አቅሙ ያለንና መርዳት የምንችል ሰዎች ዝም ብለናቸው አንለፍ ነው መልእክቱ። እስቲ ወደ ቀጣይ ቪዲዮ እንለፍ። ልብሰ ተክህኖ ከታች ለብሶ ከላይ አክሊል አላደረገም። እንደውም ወንድ ሆኖ ፀጉሩን አስረዝሞ በድቁና የሚቀድስ ከኋላ ደግሞ ሃይ ባይ ምንድነው ምናምን ብለው ጥያቄ ያልጠየቁ ደግሞ ከኋላ ደግሞ ካህናት ያሉ እንደዚህ አይነት ነገር ቪዲዮ ላይ አየሁ። በጣም እኔም አይቻለሁ፣ ፎቶም በቪዲዮ። የሚገርምህ እንደውም ጭራሽ አካውንቱ ይሄ ቪዲዮ የተለቀቀው በራሱ በዛ በልጁ አካውንት ነው። ይሄ ጎፈሬው ዲያቆን ፀጉሩ እንደዛ አንጀርጎ ልብሰ ተክህኖ ለብሶ የቅዳሴ አገልግሎት ስርዓት ሲፈጽም የታየው ልጅ የራሱ አካውንት ላይ ነበር ለቆት የነበረው። በኋላ አጠፋው እንጂ መልሶ እና አለማፈር የጋለሞታ አውታታ ከመንገድ ላይ ተኝታ ተነሺ ቢሏት ምን ነው? ይህ ሁሉ አለማፈር ነው። እንግዲህ እንደተመለከታችሁት ነው። ይሄ ደግሞ ትንሽ ከፍ ያለ ድፍረት ነው በእውነት። አብዛኞቹ ወጣቶች እንግዲህ እንደምታውቁት እንደዚህ ፀጉራቸውን አሳድገው ጫት እየቃሙ ምናምን ቤተክርስቲያን እንሂድ ተሳልመን እንመለስ ሲባሉ ምንድን ነው የሚሉት? እንደዚህ ሆኝማ ወደ ቤተክርስቲያን አልሄድም፣ ሌላ ጊዜ እመጣለሁ ተስተካክዬ እያሉ ያው ይሄ አግባብ ባይሆንም ወደ እግዚአብሔር ቤት ሄደን ነው እንጂ የምንስተካከለው። ያው ተስተካክለን ወደ እግዚአብሔር ቤት በእርግጥ አንሄድም። ነገር ግን ይሄ ደግሞ ከፋ። ጭራሽ እየቀደሰ ልብሰ ተክህኖን ለብሶ ፀጉሩን እንደዚህ አጎፍሮ ማለት ነው። ከጫካ የመጣ ነው እንጂ የሚመስለው ምንም ዲያቆን አይመስልም።
በጭራሽ ማለት ነው። ይሄ ሁሉ እንግዲህ እግዚአብሔር በውስጥ ያለን ሰዎች የምናገለግል ሰዎች እግዚአብሔርን በምን ያህል ደረጃ እንደተዳፈር ነው የሚያሳይ ነው። ምክንያቱም ውጭ ያሉ ሰዎች ወደ ቤተክርስቲያን ለመምጣት ራሱ እንደዚህ እየፈሩ ውስጥ ያለን ሰዎች ግን በዚህ ደረጃ እግዚአብሔርን መዳፈራችን በእውነት አግባብ አይደለም። የቴዲ አፍሮን አዲስ ዘፈን ሲያዳምጡ የነበሩ ወጣቶች መታሰራቸው ተሰማ። በአዲስ አበባና በሸገር ከተማ የአርቲስት ቴዎድሮስ ካሳሁንን አዲስ ዘፈን ለአመጽ መቀስቀሻነት ተጠቅመውበታል የተባሉ ከ100 በላይ ወጣቶች በቁጥጥር ስር መዋላቸው ተሰምቷል። በፌዴራል ወንጀል ምርመራና በሶስተኛ ፖሊስ ጣቢያ 105 ተጠርጣሪዎች መታሰራቸው ምንጮች የገለጹ ሲሆን ድርጊቱ ምርጫን ለማስተጓጎል የታለመ ነው በሚል ጥርጣሬ በከተማዋ ጥብቅ ፍተሻ እየተካሄደ መሆኑ ተሰምቷል። እንግዲህ እንደተመለከታችሁት ነው የቴዲ አፍሮን ዘፈን ሲያዳምጡ የነበሩ ወጣቶች እየታሰሩ እንደሆነ እየተነገረ ይገኛል። የቴዲ አፍሮ ዘፈን በነገራችን ላይ ብዙዎችን እያነጋገረ ይገኛል። አንዳንዱ እየተቃወመ አንዳንዱ እየደገፈ ማለት ነው። በተለይ እነ ትዝታው ሳሙኤል እንግዲህ ቴዲ አፍሮ ሲዘፍን ከአፉ ላይ ሴጣን ሲወጣ እየተመለከትኩ ነበር እያለ ነበረ። እስኪ እሱን ቪዲዮ ተመልክተን እንመለስ። ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ የእግዚአብሔር መንፈስ። ሕያው እግዚአብሔር ምስክሬ ነው። ትዝታው አንዳንድ ጊዜ በቃ የራሱን ነገር እያመጣ የመጽሐፍ ቅዱስ ቃል እንደሚመስል ነገር ለህዝቡ ሲናገር በቃ ምንም ሼም የለውም ሲናገሩላ ማለት ነው። እንግዲህ ቴዲ አፍሮ የሚናገረው ቃል ካፉ ሲዘፍን ሷፍ እየወጡ እንግዲህ በሰው በጆሮአቸው ምናምን መናፍስት ሲገቡ አየው እያለን ይገኛል። ከቴዲ አፍሮ ጋር በተያያዘ ትዝታው ብቻ አይደለም ሌሎችም ነቢያት እንግዲህ እየተናገሩ ይገኛሉ። እኛ ዳስ አንጥልም አናዝንም እያሉ ይገኛሉ። እስኪ እነሱን ቪዲዮ ተመልክተን እንመለስ። ድንኳን አንጥል ድንኳን ለመጣል የተዘጋጃችሁ ካላችሁ ድንኳን አንጥል። እኛ ታላቅ ሀገር ይኖረን። እኔ እንደ ድሮ እንዲኖርም አልፈልግም። እኔ ፊውቸር ነኝ የእውነት ማለት ነው። አንደኛ ሰውየው ካለበት ነው ቆሞ የሚገጥመው። ካለበት ማለት ለምሳሌ የሆነ የድሮ ኢትዮጵያ ናፋቂ ከሆነ ሰውየው ከዛ ቆሞ ነው የሚዘፍነው። የፊት ኢትዮጵያ ናፋቂ ከሆነ ደግሞ ከፊት ኢትዮጵያ ቆሞ ነው የሚዘፍነው። የፊት ኢትዮጵያን አይቶ የሚዘፍን ሰው ካለ ወይ የሚገጥም ሰው ካለ እርግጠኛ ነኝ በታሪክ የሚመኩት አይወዱትም። ኢትዮጵያ ታላቅና ሚሉት አይወዱትም። የፊት ኢትዮጵያን የሚያይ ሰው የኋላ ኢትዮጵያ የሚያይ ደግሞ አሁን ባለው ደስ አይለው። ውሸት ነው እውነት ነው እኮ ይሄ ነው እኮ። ከቆምክበት ነው የምትናገረው፣ ከቆምክበት ነው የምትገጥመው፣ ከቆምክበት ነው የምትዘፍነው። እንግዲህ እንደተመለከታችሁት ነው ዳስ አንጠልም እያሉ ይገኛሉ እንግዲህ ነቢያቱም ጭምር ማለት ነው። አሁን ላይ ግን እኔ ስመለከት እንደዚህ ቻርች ላይ የሚያስተምሩ እንደነዚህ አይነት ነቢያት ማለት ነው ሁሉንም አይደለም ለስብከታቸው ርዕሱን ላይ እየመረጡ የሚመስለኝ ከቴዲ ዘፈን ከውስጡ ከዘፈኖች ውስጥ እየመሰለኝ ነው። ምክንያቱም አብዛኞቹ በቃ እሱን ነው እየተናገሩ ያሉት ማለት ነው። እንደዚህ የፊቱን የኋላውን ምናምን በቃ ዘፈኑን አጥንተው ሰምተውት ነው እነሱ ራሱ እዚህ ጋር መጥተው እያወሩ ያሉት ማለት ነው። በቃ ርዕስ ለመሆን ማለት ነው። ብዙዎችን እንደተመለከትናቸው በዚህ በቴዲ ዘፈን ምክንያት የማይታወቁ ነቢያትንም እኮ አውቀናቸዋል። ቴዲን ተችተው ወይም ደግሞ ስለ ቴዲ ዘፈኑ ከማውጣቱ በፊት ቀድመው ተናግረው ማለት ነው የሰይጣን ነው ምናምን በሚሉ ነገሮች እሱን ተጠቅመው እንግዲህ የፈመሱ ሰዎችም እንዳሉ እየተመለከትን እንገኛለን። ሁለተኛ ደጅሽን አልረግጥም። ሁለተኛ እጅግ ከእግዚአብሔር አትጣላተው ደካማ ሰው አለ መቅደስሽ የቆመ አማልጅኝ እያለ ልደታ ለማርያም ቤተክርስቲያን ነው አይደለ? የቤተክርስቲያን ነው። ይሄ ቤተክርስቲያን ኮሜንት ላይ ጻፉልኝ። ከማርያም ቤተክርስቲያን አይጠፋም። ሁሌ ጧት እየሄደ ቆይሽ መቼ ነው ስራ የምትሰጪኝ? መቼ ነው እኔስ እንደሰው የሚያልፍልኝ? ተምሬ ታይ ግን መብራን ታይ የሁል ጊዜ ጸሎቱ ነው። አብሮት የተመረቁ ሁሉ እንጀራ ወጥቶላቸው ደሞዝ ሲከፈላቸው እሱ ግን ለፈተና እንኳን ደውሎ የሚጠራው ቢያጣ ዶክመንቱን ታቅፎ በየቢሮ መዞሩን ትቶ ድንግልን ይማጸና ከገባ ቆይቷል። እሷም ዝም አለችው መሰል ዛሬም ዶክመንቱን እንደያዘ በንዴት ጥድፍ እያለ ወደ ቅጽረ ቤተክርስቲያኗ ገብቶ ሁለተኛ ደጅሽን አልረግጥም፣ ሁለተኛ ደጅሽን አልረግጥም።
ብሎ ብቻ እየተቻኮለ ግቢውን ለቆ ከእግዚአብሔር አትጣላ፣ ተስፋ አትቁረጥ። እሷ ነገር ባያስችለውም ማርያም ደጅ መሄድ አቁሞ እቤቱ ተኝቶ ያረጁ የአባቱን መጽሐፍት እያነበበ ሲውል አልወለድም ነው። ከድሮ ጀምሮ እቤቱ ግድግዳ ላይ በክብር አስቀምጧ ሲተኛ ሲነሳ የሚሳለማት ማርያምን አይኑ ቢሸሻትም እሷ ግን ትክ ብላ ያየች የምትታዘበው ስለመሰለው ጨንቆታል። አስሬ እየዘጋ እየከፈተ ያንገላታት መጽሐፉን ማንበብ ሰልችቶት ልክ እንደወረወራት ግን የድሮዋ ስልኩ ከትራሱ ስር ታንጫረር ጀመረች። ከተደወለለት ስለቆየ ስልኩ መጥራቷን ባለማመን እያየ ሃሎ አለ በጠረጠረ ድምጽ። ስልኩን ማታ ለሽንት ቤት ባትሪ ብቻ ነው የሚጠቀማት። ጤና ይስጥልኝ፣ ከፈጣን የመኪና አስመጪ ነው የምደውለው። ስራ እኛ ጋር ስላለ አሁን ልደታ ቤተክርስቲያን መጥተህ። በስልኩ ውስጥ የሚወጣው ድምጽ ጆሮው ሲንቆረቆር ብንን እንደማለት ብሎ ልደታ ቤተክርስቲያን ግራ ገባው። በዘሩም ቄስ የለ፣ እናቱ ነጠላ ቋጭ ስለትህ እንድታስገባ ነው በቃ እንደነበሩ ነበር የሚያውቀው። ታዲያ ልደታ ቤተክርስቲያን ነፍሱ በጥያቄ ተወጥራ እየሮጠ ከቤት ወጥቶ ልደታ እንደደረሰ የቀጠረው ሰው አጸዱ ስር ቁጭ ብሎ ምልክት ሰጥቶት ኖሮ እየተፍለቀለቀ ሰላምታ ሰጥቶት እንደተቀመጠ ወፍራሙ ሰውዬ ጎርነን ባለ ድምጽ ያወራው ጀመር። እንዴት አረፈድኩ ወንድሜ? እርግጥ ከዚህ በፊት እኛ ድርጅት ማመልከቻ አስገብተ ተፈትነህም አታውቅም። እኔም የማውቀው እዚህ ዶክመንት ይዘህ ስትመላለስ ነው። ምናልባት ስራ ቸግሮህ እንደሆነ ላናግር ዛሬ ነገ ስል ትላንት ተናደህ እሳት ለብሰህ መጥተህ ወረቀትን ወርውረህ ስትሄዳየውና የጣልከውን ወረቀት ሳነሳው የትምህርት ማስረጃ ሆኖ አገኘሁት። ጎበዝ ተማሪ ነህ። ስለዚህ እኛ ደግሞ ከኛው ጋር እንድትሰራ መረጥን ወንድሜ። ይሄው ቤቷ ሄደህ ስራ ሰጠችህ ፈደ ብለህ ስትጨነቅ የእድሜ ባለቤት እሱ ከጊዜው ሳይዘገይ የልብህን መሻት ይሞላል። እናሳ ማርያም ብሎ ለምኖ ያፈረ እሷን ማን አለ? ማርያም ብሎ ያፈረ ማን አለ? ጓዳህን ጎዶሎህን መሻትህን እሷ ታውቀዋለች። አንተ በራስህ ያመጣኸው ሳቅ ቢውል እንጂ አያድርም። ከእግዚአብሔር የመጣ ደግሞ ቢዘገይ እንጂ አይቀርም። በረከቱም የእድሜ ልክ ነው። አንተ ፍቃድህ ከሆነ ከዚህ በኋላ የኛ ሰራተኛ ሆነሃል። አንተ እንዴት ደስ እንደሚል በቃ ሲጀምር እኮ ለምናሃት አሁን እሷ የምከለክልህ ነገር አለ ማርያም ወርቅ የሆነች እናት እኮ ነው ያለችን። እውነት ነው። እመቤታችንን ጠይቀናት የምትከለክለን እምቢ የምትለን ነገር የለም። ይሄ በእውነት እመቤታችንን ጠይቀን ፈጣሪን ጠይቀን እንዲሁ ያልተመለሰልንም ብለን ከቤቱ ርቀን ላለን ሰዎች የሚሆን አስተማሪ ታሪክ ነው። እስከ መጨረሻ ድረስ በቤቱ ቆዩ፣ ወደ ቤቱ ተመለሱ። መልሱ ያለው እዛው ቤት ውስጥ ነው እንላለን። እስቲ ከዚህ መቀጠል ደግሞ እንግዲህ ወቅቱ ጾሙን ጨርሰን አሁን ላይ እንግዲህ የምንገኘው ባለ 50 ላይ ነው። ባለ 50 በእውነት ምን ይመስላል፣ እንዴት ነው ማሳለፍ ያለብን የሚለውን አንድ አጠር ያለ አባታችን መልእክት አለ። እስኪ እሱን ቪዲዮ ተመልክተን እንመለስ። በትንሳኤ ሰሞን ከልቤ በጣም ብዙ አባቶች እኔ በመጽሐፍ ያሉ ብቻ አይደለም እንዲሁ ትልልቅ አበውም ሲመክሩኝ እግዚአብሔርን የማግኛ ትክክለኛው ጊዜ ባለ 50 ነው የሚሉት። በባለ 50 ክርስቶስን በደንብ መፈለግ አለባችሁ። በደንብ እንዲያውም በአብይ ጾም ከምንጸልየው ጸሎት በተጨማሪ እንዲያውም ከተቻላችሁ አሁን እረፍት ስላለ በዓል ሲኖር 150 ዳዊት መዝለቅ፣ መፍቀዳችሁን መጠየቅ፣ ወደፊት እንድትሆኑ የምትፈልጉትን ነገር ማቅረብ። በባለ 50 የእግዚአብሔርን ፊት ያዩ በጣም ብዙ ቅዱሳን አባቶች አሉ። ያን እንድናይ ሴቶቹም አዩት፣ ወንዶቹም አዩት፣ ሁሉም አዩት። ባለ 50 ላይ ክርስቶስን የሚፈልግ ሰው በተለየ ሁኔታ ጥያቄውን ይመልስለታል። በተለየ ሁኔታ አባታችን ቃሎትን ያሰማልን። አንወሻሽና ማለት ነው። ሁላችንም በእውነት በአብይ ጾም ስናደርግ እንደነበረው ስንጸልይ እንደነበረው ቤተክርስቲያን ስንመላለስ እንደነበረው አሁን ላይ እንደዛ ቀጥለናል ወይ? ያው ሁላችንም ራሳችንን እናውቃለንና መልሱን እንግዲህ ለራሳችን እንመልስ። ያው ኦቪየስ ስለሆነ ማለት ነው። ነገር ግን እንግዲህ አባታችን እንዳሉት በበዓለ 50 በእውነት ከምንም በላይ ፈጣሪን የምናገኝበት ወቅት ስለሆነ ወደ ቤቱ እንመለስ። በአብይ ጾም እንግዲህ በዛው አብይ ጾም ሲያልቅ እኛም በዛው አንጥፋ ነው መልእክቱና እንደውም አንድ አባባል አለ። ጾም ጸሎቱ ሲቀር ስግደቱ ሲረሳ እኛ መሞት ጀመርን አንተ ስትነሳ ይባላልና ሶስት ሲነሳ እኛ በእውነት መሞት አንጀምር። ትንሳኤያችን ለእኛም ስለሆነ እኛም ተነስተን ከክርስቶስ ጋር ሕያው ሆነን እንኑር እላለሁኝ። ለዛሬ የነበረን ቪዲዮ ይህን ይመስል ነበረ።
እስከ መጨረሻ ድረስ ስለተከታተላችሁኝ በእውነት እጅግ በጣም አድርጌ አመሰግናለሁ። ይህን ቪዲዮ እስከዚህ ድረስ ተመልክታችሁ ላይክ ያላደረጋችሁ ላይክ በማድረግ እንድታበረታቱን ጠይቃለሁኝ። ሰብስክራይብ ያላደረጋችሁም ሰብስክራይብ እያደረጋችሁ የሚዲያችን ቤተሰብ ሁኑ። ላለው ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸርን ሰንብት።